ደመራ ያለው እኛ ሀገር ብቻ ነው አይደል የሚመስላችሁ? ያዝ እንግዲህ እንግሊዝ፣ ፊንላንድ፣ ህንድ፣ ኖርዌይ፣ ስዊድን፣ ስፔን፣ ቼክ ሪፐብሊክ፣ ጓታማላ፣ ስሎቬኒያ፣ እስራኤል ይህ ሁሉ ሀገር እንግዲህ ደመራ አለው። መስቀል እያከበሩ አይደለም። ታዲያ ደመራ ከየት መጣ? ደመራ ክርስትና ወደ ኢትዮጵያም ሆነ ቅድም የጠቀስናቸው ሀገሮች ከመግባቱ በፊት የነበረ ጥንታዊ የሆነ ባህል ነው እና የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ባህሉ ከክርስትና ጋር የተያያዘ ትርጉም እንዲኖረው አድርጋለች እና በዚህ ቪዲዮ ይህንን ታላቅ ስራ ቤተክርስቲያኗ እንዴት እንደሰራች ነው የምናየው። መጨረሻ ላይ ደግሞ ከዚህ በመነሳት ኢሬቻንም እንዴት ማድረግ እንዳለብን አስተያየት እሰጣለሁ። ምክንያቱም ኢሬቻም ልክ እንደ ደመራ ጥንታዊ የሆነ የሀገራችን ባህል ስለሆነ። ለዚህ ቪዲዮ የኤድዋርድ ኦሌንዶርፍን ጥናት እንጠቀማለን። ሰውየው የኢትዮጵያን ስተዲስ የመጀመሪያ ፕሮፌሰር ነው። ለጥናት ዘርፉ ብዙ አበርክቷል እና በጥናቱ መሰረት ደመራ ክርስትና ከመግባቱ በፊት ፀሐይና ጨረቃ ከዋክብቱን በሚመለኩበት በነበረበት ዘመን ይሄ የሚያስጨንቀው የክረምት ወቅት የዝናብ ወቅት አልፎ ፀሐይ ሲወጣ የፀሐይን አምላክ ለማክበር የሚደረግ ስርዓት ነበር። ልብ በሉ ኢሬቻም በተመሳሳይ ወቅት የሚከበር ባህል ነው። በአንድ ሳምንት ልዩነት ውስጥ የሚከበሩት ይህም የዘመን መለወጫ ባህል ነው እና የተወሰነ የሚያቀራረባቸው የሚያያይዛቸው ነገር አለ። ኤድዋርድ ኦሌንዶርፍ ደመራ ከባዕድ እምነት የመጣ መሆኑን የሚያሳዩ ማስረጃዎች እንዳሉ ይናገራል። እነዛም ለምሳሌ ጭሱን በማየት ወደፊት የሚሆነውን ነገር ለመተንበይ መሞከር። ይህ ስርዓት አንዳንድ ቦታዎች ላይ ይተገበራልና የደመራው ጭስ የሚሄድበትን አቅጣጫ በማየት የወደፊቱን ነገር ለመተንበይ መሞከር አለ። ይሄ ከክርስትና የመጣ አይደለም፣ እንዲሁም መጽሐፍ ቅዱስ የሚከለክለው ነገር ነው። ነገር ግን አንዳንድ ቦታዎች ላይ ይህ ስርዓት አለና ይሄ የባዕዱንም የክርስትናውንም አንዳንድ ቦታዎች ላይ ተቀላቅሎ እንደቀጠለ የሚያሳይ ነው ይላል። በተመሳሳይ እንጨቱ የሚወድቅበትን በማየት ወደፊት የሚሆነውን ነገር ወዴት ወደቀ እንጨቱ የደመራው እንጨት ወዴት ወደቀ የሚለውን በማየት ለመተንበይ ይሞከራልና እሱም ከባዕዱ እምነቱ ይመጣና አንዳንድ ቦታዎች ላይ ሙሉ ለሙሉ አልነጻም ተቀላቅሎ እየሄደ እንዳለ የሚያሳይ ነገር ነው ብሎ እንደ ማሳያ ያቀርበዋል ማለት ነው። የኦርቶዶክስ ቤተክርስቲያን ግን የህዝቡን ባህል የሰውን ባህል ከክርስትና ጋር የተገናኘ እንዲሆን የበኩሏን አስተዋጽኦ አድርጋለች፣ የበኩሏን ጥረት አድርጋለች እና በእርግጥ የመስቀሉ መገኘት ታሪክ የንግስት ኤልሳቤጥ ታሪክ እውነተኝነቱን የምጠራጠር ብሆንም የኦርቶዶክስ ቤተክርስቲያን የሰራችውን መልካም ስራ ግን ከማድነቅ ወደኋላ አለ። እንደውም ኢሬቻንን ምን ማድረግ እንዳለብን ያስተምረናል ብዬ አስባለሁ። ኢሬቻ በባለፈው ቪዲዮ እንዳየነው ጥንታዊ የሆነ የኦሮሞ ህዝብ ሃይማኖት ነው። የዋቂ ፈታ እምነት በዓል ነውና ክርስትናን የተቀበሉ ኦሮሞዎች የአባቶቻቸውን ባህል ሙሉ ለሙሉ መተው ላይፈልጉ ይችላሉ። መገደድም የለባቸው፣ ግን ደግሞ ሙሉ ለሙሉ መቀበልም አይችሉም። ምክንያቱም ከክርስትና ጋር የማይሄድ የባዕድ እምነት ስርዓቶች በውስጡ ስላሉት ማለት ነው። ስለዚህ ይህ የደመራ ባህል መለወጥ እና ኦርቶዶክስ ቤተክርስቲያን የሰራችው ስራ የኦሮሞ ክርስቲያኖችን ምን ማድረግ እንዳለባቸው በኢሬቻ ላይ ማስተማሪያ ነው ብዬ አስባለሁ። እነሱ ሊያስቡበት ይገባል። ምክንያቱም ክርስትና በገባበት ሁሉ ባህሎችን እየቀየረ ነው የኖረው። ውጭ ሀገር የምናውቃቸው ብዙ ባህሎች እየተለወጡ በክርስትና እየተቀየሩ ነው የመጡት እና ክርስቲያን ኦሮሞዎችም በዚህ ጉዳይ ሊያስቡበት ይገባል ብዬ አስተያየቴን እሰጣለሁ። እንግዲህ አስቡበት ብዬ ከማሳሰብ በላይ ሌላ ነገር ማበርከት ስለማልችል አዝናለሁ። ሌላ እንድታስቡበት የምሰጣችሁ ነገር ደግሞ ላይክ እና ሰብስክራይብ ማድረጉን እንድታስቡበት ነው። ስለ ኢሬቻ የተወሰነ ማወቅ ከፈለጋችሁ ደግሞ የበፊቱን ቪዲዮ ተመልከቱ። አመሰግናለሁ።